ወንድማችሁ አለማየሁ ለማ እባላለሁ። በሐዋሳ አማኑኤል ህብረት ቤተክርስቲያን አገልጋይ ነኝ። በዚህ ቲክቶክ አካውንት የመጀመሪያ አካውንቴ ነው። በዚህ አካውንት ላይ የማስተላልፋቸው አንዳንድ ዝማሬዎች አሉ። ከዝማሬም ባሻገር ደግሞ የእግዚአብሔርን ቃል እውነት እንደዚህ የምንማማርበትም ሁኔታ ይኖራል። ከእናንተ የሚጠበቀው ፎሎ እንድታደርጉ፣ ሼር እንድታደርጉ እንዲሁም ደግሞ ኮሜንት እና ላይክ እንድታደርጉ በጌታ ፍቅር ለምናችኋለሁ። አስተያየትም ካለ ምናልባት የምታረመው መስተካከል የሚገባው ጉዳይም ነገር ካለ መስተካከል የሚችልበትንም መንገድ እንድትጠቁሙኝ በእግዚአብሔር ርኅራኄ ጠይቃችኋለሁ። ዛሬ የመጀመሪያ የመጣሁት በመጽሐፍ ቅዱሳችን ውስጥ በርካታ አያያዥ ጉዳዮች አሉ። የቀድሞ የህይወታችንን ስርዓትና አንድን ነገር ለመግለጽ ሲፈልግ የሚጠቀማቸው አያያዥ ቃላቶች አሉ። ለምሳሌ ከአያያዥ ቃላቶቹ ስለዚህ፣ በዚህ ምክንያት፣ ስለሆነም ብሎ ይናገራል። አንዳንዱ ደግሞ አሁን ግን በተለይ አሁን ግን የምትለውን አራት ክፍሎችን ብቻ ከአሁን ጋር ተያይዞ ያሉትን አራት ነገሮችን ብቻ አሳያቸዋለሁ። አሁን ግን መጽሐፍ ቅዱስ አሁን ግን የቀድሞ የነበረንን የህይወት ስርዓት በተለይ ከጌታ ከኢየሱስ ክርስቶስ ጋር ባልነበርንበት ወቅት ወይንም ደግሞ ጌታ ኢየሱስ ክርስቶስ እንደ ግል አዳኛችን አድርገን ባልተቀበልንበት ጊዜ ላይ የነበረን የህይወት ምልልስ፣ የነበረን የህይወት ስርዓት፣ የነበረን የህይወት ማንነት ከገለጠ በኋላ በክርስቶስ ኢየሱስ ከሆንን በኋላ ደግሞ ያለንን ሁኔታ ለመግለጽ ሲፈልግ አሁን በክርስቶስ ከሆናችሁ በኋላ ጌታ ኢየሱስ ክርስቶስ እንደ ግል አዳኛችሁ አድርጋችሁ ከተቀበላችሁ በኋላ አሁን ክርስቲያን ከሆናችሁ በኋላ አሁን ግን ብሎ ከሚናገራቸው ክፍሎች መካከል የመጀመሪያው የአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 እስከ 12 ያለውን ነው የማነብላችሁ። እዚህ ውስጥ ቀድሞ የነበረን የህይወት ስርዓትና ይሄን ቆሮንቶስን በተለይ የጻፈው ጳውሎስ እንደሆነ ነው የሚታመነው። ጳውሎስን የጻፈው አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስን እንዲሁም ሶስተኛ ቆሮንቶስም አለ ይባላል። የመጽሐፍ ቅዱስ አዋቂ ሶስተኛ ቆሮንቶስ አለ። ግን እዚህ መጽሐፍ ቅዱስ ላይ አልተካተተም። ነገር ግን እንዳለ ነው የመጽሐፍ ቅዱስ አዋቂዎች የሚናገሩት። በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ እንዲህ የሚል ቃል አለ። አመፀኞች የእግዚአብሔርን መንግስት እንደማይወርሱ አታውቁምን? በዚህ ነገር አትሳቱ፣ አትታለሉ። ሴሰኞች፣ ጣዖት አምላኪዎች፣ አመንዝሮች፣ ወንበዴዎች፣ ግብረ ሰዶማውያን ወይም ሌቦች፣ ስግብግቦች፣ ሰካራሞች፣ ተሳዳቢዎችና ቀማኞች የእግዚአብሔርን መንግስት አይወርሱም። ከእናንተ አንዳንዶች እንደዚህ ነበራችሁ። ተሳዳቢዎች ነበራችሁ፣ ስግብግቦች ነበራችሁ፣ ቀማኞች ነበራችሁ፣ ሌቦች ነበራችሁ፣ አመፀኞች ነበራችሁ። እንደዚህ ነበራችሁ። ከእናንተ አንዳንዶች እንደዚህ ነበራችሁ። ከዛስ አሁን ግን ብሎ ነው የሚናገረው። አራት አሁን ግኖችን ነግራቸዋለሁ ብያለሁ። አሁን ግን በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ 1 ተቀድሳችኋል፣ 2 ጸድቃችኋል። ከቀደመው የህይወት ምልልሳችሁ ጌታ ኢየሱስ ክርስቶስን ከማግኘታችሁ በፊት የነበረው የህይወት ምልልሳችሁ አመንዝሮች ነበራችሁ፣ ሴሰኞች ነበራችሁ፣ ሌቦች ነበራችሁ፣ አመፀኞች ነበራችሁ፣ ተሳዳቢዎች ነበራችሁ፣ አንገላቾች ነበራችሁ፣ ቀማኞች ነበራችሁ። ጌታ ኢየሱስ ክርስቶስን ከተቀበላችሁ በኋላ አሁን መቼ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ከተቀበልን በኋላ ያለንን ህይወት አያይዞ ሲናገር አሁን ግን በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችሁማል። ኢየሱስ ጌታ ነው። የቀደመው የህይወት ስርዓታችንን ከነገረን በኋላ ነው ልክ በጌታ በኢየሱስ ክርስቶስ ማመን
ፊታችን ወደ ክርስቶስ ኢየሱስ ስናዞር ያንንን ህይወት ደግሞ የታጠበ ህይወት የተቀደሰ ህይወትና የጸደቀ ህይወት ጸድቃችኋል ይላል። በክርስቶስ ኢየሱስ ሁለተኛውን አሁን ግን ላሳያችሁ እንዲህ ይላል ሮሜ ምዕራፍ 3 ከቁጥር 19 ጀምሮ እንግዲህ አፍ ሁሉ እንዲዘጋና ዓለም በሙሉ ለእግዚአብሔር መልስ እንዲሰጥ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንደሆነ እናውቃለን። እንግዲህ አፍ ሁሉ እንዲዘጋ ማንም መልካም ሰው ስለሆንኩ ነው፣ መልካም ስራ ስለሰራው ነው፣ በዚህ ምክንያት ነው የጸደቅኩት እንዳይል በሕግ ፊት ማንም ሰው ስጋ የለበሰ በሕግ ፊት እንዳይጸድቅ እግዚአብሔር ትምክህታችንን እግዚአብሔር ኩራታችንን አለን የምንለው ነገር ሁሉ ከንቱ አደረገና ማንም በሕግ ፊት ጻድቅ አይደለም ማለት። ለዚህ ነው ሮሜ መጽሐፍ አብዛኛው ስትመለከቱ ከጽድቅ ሕይወት ጋር ከእምነት ሕይወት ጋር የተገናኘ ነገሮችን ነው የሚያነሳው። ሮሜ ምዕራፍ 3 በተለይ የሚናገረው ቀጥሎ ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም፣ ይልቁንም በሕግ አማካይነት ኃጢአትን እንገነዘባለን። ከዛ ቁጥር 21 ላይ ኢየሱስ ጌታ ነው። አሁን ግን መቼ? በክርስቶስ ኢየሱስ ካመንን በኋላ። መቼ? ክርስቶስ ኢየሱስን እንደ ግል አዳኛችን አድርገን ከተቀበልን በኋላ ምን ይላል? አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጪ የሆነ የእግዚአብሔር ጽድቅ ተገልጧል። አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጪ የሆነ የእግዚአብሔር ጽድቅ ተገልጧል። ይህም የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ኢየሱስ ጌታ ነው። አሁን ግን ሕግና ነቢያት የመሰከሩለት አሁን ግን ይሄ ጽድቅ የሚገኘው አለ ኢየሱስ ክርስቶስን በማመን ነው። በማመን ብቻ ሕግ በመጠበቅ አይደለም፣ ጨዋ በመሆን አይደለም። ጨዋነት አስፈላጊ ነው። ስነ ምግባር በጣም አስፈላጊና ወሳኝ ነገር ነው ለሰው ልጅ። ነገር ግን ሕግን በመጠበቅ ብቻ የሚገኝ ጽድቅ የለም። ሕግና ነቢያት የመሰከሩለት ጽድቅ መጥቷል። ያ ጽድቅ የእግዚአብሔር ጽድቅ ይባላል። ይህም ጽድቅ የሚገኘው አለ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን ወዳጆች። ሁለተኛው ይሄ ነው። አሁን ግን ሶስተኛው ኤፌሶን ምዕራፍ 2 ቁጥር 11 ኤፌሶን ምዕራፍ 2 ቁጥር 11 ዋው እንዲህ ይላል፣ ስለዚህ እናንተ ቀድሞ በትውልድ አሕዛብ የሆናችሁ በአካል ላይ በሰው እጅ ከተደረገው የተነሳ ራሳችን ተገርዘናል በሚሉት ያልተገረዙ የተባላችሁ ያን አስታውሱ። ይሄ የግርዘት ስርዓት የተሰጠው ለአይሁድ ሕዝብ ነው። አይሁዳውያን እንዲገረዙ በሙሴ አማካኝነት እግዚአብሔር አምላክ የሕግን ስርዓት ከሰጠው በኋላ ሰዎች እንዲገረዙ እግዚአብሔር በዚህ ሕግ ላይ ካያስቀመጠው አንዱ የግርዘት ስርዓት ነው። ይሄን ደግሞ ያልተገረዙ ሰዎች አሕዛብ አይገረዙም ነበር። በእግዚአብሔር ሕግ አይገዙ፣ በህሊና ሕግ ነበር ሲገዙ የነበረው። ስለዚህ እንደዛ አይነት ያልተገረዙ ተብላችሁ የምትወቀሱ የምትገፉ ነበራችሁ። ይሄን አስታውሱ ብሎ ነው ጳውሎስ ለኤፌሶን ሰዎች። ምክንያቱም ጳውሎስ ለአሕዛብ ሐዋርያ እንደሆን እግዚአብሔር ቀባኝ ልኮኛል። እናንተ ለአይሁድ ይላል፣ እኔ ደግሞ ለአሕዛብ
እግዚአብሔር ሐዋርያ አድርጎ ቀብቶኛል ብሎ የሚናገረው ጳውሎስ 4 ደብዳቤዎች የጻፈው በዋናነት እስር ቤት ውስጥ ሆኖ ነው። ሮም እስር ቤት ውስጥ ሆኖ የቆላስያስን መጽሐፍ፣ የኤፌሶንን መጽሐፍ፣ የፊልጵስዩስን መጽሐፍና የፊሊሞናን መጽሐፍ እስር ቤት ውስጥ ሆኖ የጻፈው። በተለይ ኤፌሶን ላይ ለ3 ዓመት ከ2 ዓመት በላይ እንደቆየ መጽሐፍ ቅዱሳችን ይናገራል እና ያልተገረዙ የተባላችሁ ነበራችሁ። ከዛስ በዚያ ዘመን ከክርስቶስ ተለይታችሁ ከእስራኤል ወገንነት ርቃችሁ ለኪዳኑም ተስፋ ባዕዳን ነበራችሁ። በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ። አሕዛብን ነው ይሄን የሚለው። ለተስፋው ቃል ርቃችሁ ነበራችሁ። ከእስራኤል ወገንተኝነት ወጥታችሁ ነበራችሁ። ተስፋ ቢሶች ነበራችሁ። ያለ እግዚአብሔር እንደነበራችሁ አስታውሱ ብሎ ነው ከተናገራቸው በኋላ ቁጥር 13 ጋር ሲመጣ በጣም የሚደንቅ ነገር ይናገራል። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ፣ ለተስፋው ቃል ርቃችሁ የነበራችሁ፣ ከእግዚአብሔር ወገንተኝነት ርቃችሁ የነበራችሁ፣ ከእግዚአብሔር መንግስት ርቃችሁ የነበራችሁ፣ ለተስፋው ቃል ርቃችሁ ተስፋ ቢሶች የነበራችሁ፣ ያለ እግዚአብሔር የነበራችሁ፣ አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ሆናችሁ በክርስቶስ ደም አማካይነት ቀርባችኋል። ወደ አማን ወደ እግዚአብሔር ቀርባችኋል። ከእግዚአብሔር ጋር ታርቃችኋል። የእግዚአብሔር መንግስት ወራሾች ሆናችኋል። ኢየሱስ ጌታ ነው። መቼ? አሁን ግን እያለ ጳውሎስ ይናገራል። ሶስተኛውን አሁን ግን ተመልከቱ። እግዚአብሔር ምን አይነት ነገር አሕዛብ የነበርነውን ሰዎች፣ ተስፋ ቢስ የነበርነውን ሰዎች፣ በዚህ ዓለም ተስፋ ያጣን የነበርነውን ሰዎች፣ ያለ እግዚአብሔር ያለ ክርስቶስ የነበርነውን ሰዎች ክርስቶስ ኢየሱስን ስንቀበል ግን አሁን ግን እናንተ ቀደም ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካይነት ቀርባችኋል። ሶስተኛው ይሄ ነው። የመጀመሪያው አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 እስከ 12 ያለውን አሁን ግን አሳያችኋለሁ። ሁለተኛው ሮሜ ምዕራፍ 3 ከቁጥር 19 እስከ 22 ያለውን አሳይቻችኋለሁ። አሁን ሶስተኛው ደግሞ የኤፌሶንን መጽሐፍ አሳይቻችኋለሁ። የመጨረሻው አሁን ግን የተጻፈበትን ክፍል ላሳያችሁ። ቆላስይስ ምዕራፍ 1 ቁጥር 22 ላይ እስከ 23 ነግራችኋለሁ። ቆላስይስ ጳውሎስ እስር ቤት ሆኖ ከጻፋቸው ደብዳቤዎች መካከል ነውና ምንድነው የሚለው? ቁጥር 22 ላይ ከቁጥር 21 ጀምሮ ላንብብላችሁ። ከክፉ ባህሪያችሁ የተነሳ ቀድሞ ከእግዚአብሔር ተለይታችሁ በአምላካችሁም ጠላቶች በሐሳባችሁም ጠላቶች ነበራችሁ። አያችሁ? ከክፉ ባህሪያችሁ የተነሳ ቀድሞ ከእግዚአብሔር የተለያችሁ በሐሳባችሁም ጠላቶች ነበራችሁ። ከክፉ ባህሪያችሁ የተነሳ ከእግዚአብሔር የተለያችሁ በሐሳባችሁም የእግዚአብሔር ጠላቶች ነበራችሁ። ቁጥር 22 ጋር ሲመጣ አሁን ግን ነውርና ነቀፋ በሐሳባችን ጠላት ነቀፋ የነበረን ከእግዚአብሔር የተለየን የእግዚአብሔር ጠላት የነበረን የእግዚአብሔር ወገን ያልነበርን ሰዎች አሁን ግን በክርስቶስ ኢየሱስ ስንሆን አሁን ግን ነውርና ነቀፋ የሌለባችሁ ቅዱሳን አድርጎ በእርሱ ፊት ሊያቀርባችሁ በክርስቶስ ሥጋ በሞቱ በኩል አስታረቃችሁ። አሁን ግን በሐሳባችሁ ጠላቶች የነበራችሁ በሐሳባችሁ ክፉዎች የነበራችሁ የእግዚአብሔር ጠላቶች የነበራችሁ ዋው ኢየሱስ ጌታ ነው። እንደዚህ አይነት ሰዎች የነበራችሁ አሁን ግን በክርስቶስ ነውርና ነቀፋ የሌለባችሁ ቅዱሳን አድርጎ በእርሱ ፊት ሊያቀርባችሁ
በክርስቶስ ሥጋ በሞቱ በኩል ታርቃችኋል። በክርስቶስ ሥጋ በሞቱ በኩል ኢየሱስ ክርስቶስ የሞት ዋጋን ከፍሎ አምላክነት ባህሪውን ትቶ በመልኩ እንደ ሰው ተገኝቶ መጥቶ የመስቀል ሞት እንኳን እስከ መቀበል ሆኖ በአምላክነት ባህሪው መተካከሉን ትቶ መጥቶ እኛ በሐሳባችን ጠላቶች የእግዚአብሔር ጠላቶች የነበርነው በሐሳባችን ክፎች የነበርነው አሁን ግን ነውርና ነቀፋ የሌለባችሁ አድርጎ በእርሱ ፊት ሊያቀርባችሁ በክርስቶስ ሥጋ በሞቱ በኩል አስታረቃችሁ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ቅዱሳን አሁን ግን እነኚህ ናቸው የቀድሞ የሕይወት ስርዓታችንን ከተናገረ በክርስቶስ ኢየሱስ ባልነበርንበት ጊዜ ጌታ ኢየሱስ ክርስቶስ እንደ ግል አዳኛችን አድርገን ባልተቀበልንበት ጊዜ የነበረንን ሕይወት ዝርዝር አድርጎ ከተናገረ በኋላ በክርስቶስ ኢየሱስ ካመንን በኋላ ደግሞ ያለንን የሕይወት ማንነታችንን ሲናገር አሁን ግን ያለ እያያዘ ይናል። እነኚህ ናቸው በዋናነት አያያዥ መጽሐፍ ቅዱስ። ሌሎችንም ወደፊት አሳያቸዋለሁ። ሼር፣ ላይክ፣ ፎሎ እና ኮሜንት ማድረጋችሁን አትተው። እግዚአብሔር ይባርካችሁ።